ሰላም እንዴት ናችሁ? ካሴሊበን ነኝ። ዛሬ ደግሞ የምናየው ፓዝ ኤንድ ሮው እንዴት እንደሚሰራ ወይም እንዴት አይደንቲፋይ እንደምናደርግ ነው። ፓዝ ኤንድ ሮው የምንለው ብዙ ጊዜ ለሳተላይት ኢሜጅ ነው የሚያገለግለው። ብዙ ጊዜ ከዚህ በኋላ ያሉትን ወደ ሳተላይት ኢሜጅ እና ወደ ካዳስተር የሚቀርቡ መረጃዎችን ነው የምናቀርበው። ከዚህ በኋላ ወተር ሼዲንግ ካየን በኋላ ወተር ሼድ ዴልኔት ካደረግን በኋላ ወደ ካዳስተር እና ወደ ሳተላይት ኢሜጅ የሚቀርቡ ነው። ብዙ ጊዜ እንደዚህ አይነት ዳታዎችን ነው ከዚህ በኋላ የምንሰራው። ኦልሞስት ይሄ 43ኛ ቪዲዮአችን ስለሆነ እስከ ዛሬ እዚህ ጂኦስፓሻል የሆኑት ነገሮች ላይ ብዙ ሰርተናል። አሁን ደግሞ እዚህ ሪሞት ሴንሲንግ ፓርቱ ላይ ቀረብ እያልን ነው። ዛሬ የምናየው ፓዝ ኤንድ ሮው ነው። ፓዝ ኤንድ ሮው ዩዚንግ ArcGIS እንዴት አይደንቲፋይ እናደርጋለን የሚለው ነው የምናየው። ፓዝ ኤንድ ሮው የምንለው የሳተላይት ኢሜጅ በመናወርድበት ጊዜ ፍሪ ሳተላይት ኢሜጅ ፍሪሊ አቬሌብል ሳተላይት ኢሜጅ አሉ። ለምሳሌ ላንድ ሳት ኮመርሻል የሚሆኑ ሳተላይት ኢሜጆች አሉ የተለያዩ። እነሱን ለማውረድ የትኛው የሳተላይት አይነት ነው ለኛ ሊጠቅም፣ ስለ ሳተላይት እንዴት ይወርዳል፣ እንዴት ክሊፕ ይደረጋል፣ እንዴት ሰብሴት ይደረጋል የሚለውን ራሱን አስቺ ያሳያችኋለሁ። ዛሬ ግን ፓዝ ኤንድ ሮው ነው ማሳየት የፈለኩ። ስለዚህ ፓዝ ኤንድ ሮው የትኛው የሳተላይት አይነት ነው የሚጠቅመን የሚለው ነው ዛሬ ማሳየት የፈለኩ። ስለዚህ እሱን በሼፕ ፋይላችን ልክ ፓዝ ኤንድ ሮውን መወሰን ነው። እሱን ለመወሰን ምን እናደርጋለን? ስቴፖች ይኖሩናል። የመጀመሪያው አርክ ማፓችንን እንከፍታለን። ከዛ በኋላ የኢትዮጵያ ፓዝ ኤንድ ሮው ኢንዴክሶች አሉ። እነሱን ኢንዴክስ ሼፕ ፋይል ሊኖራችሁ ይገባል። ይችን ሼፕ ፋይል እዚህ ሊንኩ ላይ ያስቀምጣታለሁ። ከሱ ላይ አወርዳችሁ መጠቀም ትችላላችሁ። እቺ ፓዝ ኤንድ ሮው የኢትዮጵያ ፓዝ ኤንድ ሮው ስፔሻሊ ለሳተላይት ኢሜጅ ለማውረድ የትኛውን ፓዝ ኤንድ ሮው እንጠቀም፣ ፓዙ ይሄን ያክል ሮው ደግሞ ይሄን ያክል ብለን ለመወሰን እኛ የሪጅን ኦፍ ኢንተረስት ወይም ደግሞ ኤሪያ ኦፍ ኢንተረስታችን ውስጥ እንዳርፍልን የትኛውን ልጠቀም የሚለውን ዙም አውሮፕላን ፎቶ ሲያነሳ ዙም አለው። ስለዚህ በዛ ዙም የትኛው ነው የሚገባው የሚለውን እንድንወስን ነው ይሄ ዛሬው ቶፒክ ማለት ነው። ስለዚህ በዚህ መሰረት እኔ ለምሳሌ የወለቃ ወተርሼድ ጥናታዊ ስራ የሰራሁበት ቦታ ነው። ስለዚህ እሱን ሼፕ ፋይል አድ አደርጋለሁ። መጀመሪያ ኤሪያ ኦፍ ኢንተረስቴን አመጣለሁ። ስለዚህ ኤሪያ ኦፍ ኢንተረስቴን ላምጣ። ሳይ ፎር ኢንስታንስ ይሄን ሪሙቭ ላድርግ ዘን ኤሪያ ኦፍ ኢንተረስቴን እኔ ማምጣት አለብኝ። ይሄን ኤሪያ ኦፍ ኢንተረስቴን መረጃ ካስቀመጥኩበት አካባቢ ወይም ፕሮጀክት ሳይቴን ካደራጀሁበት ቦታ አመጣለሁ። ስለዚህ ኤሪያ ኦፍ ኢንተረስቴን እኔ ላምጣ። ወለቃ ወተርሼድ የሚል ነው። ወለቃ ወተርሼድ ዳታ እሱን ገብቼ ላምጣ። ወለቃ ወተርሼድ ሼፕ ፋይል እናንተ የምትሰሩበትን የሼፕ ፋይል መጠቀም ትችላላችሁ፣ ደስ ያላችሁን ማለት ነው። ግን ይሄ የምናወርደው የሳተላይት ኢሜጅ የትኛው ፓዝ ኤንድ ሮው የትኛው ላይ ያርፋል የሚለውን አይደንቲፋይ ማድረግ ብቻ ነው ዛሬ የፈለኩት ማለት ነው። በዚህ መሰረት አድ አደርጋለሁ። በሁለተኛ ደረጃ ፓዝ ኤንድ ሮው ሊኖራችሁ ይገባል። ስለዚህ ፓዝ ኤንድ ሮው አድ ላድርግ። የኢትዮጵያ ፓዝ ኤንድ ሮው ዘን ፓዝ ኤንድ ሮው ዳታ አለበት ቦታ ላይ ልግባ። ሳይ ፎር ኢንስታንስ እኔ የኢትዮጵያ ፓዝ ኤንድ ሮው ለማውረድ ወይም ደግሞ ሳተላይት ኢሜጅ ለማውረድ ፓዝ ኤንድ ሮው መረጃ አለኝ ወይም ሼፕ ፋይል አለኝ። እቺን ሼፕ ፋይል በማንኛውም ዩኒቨርሲቲ ታገኙታላችሁ። ብዙ ጊዜ ካላገኛችሁ እኔ እዚህ ሊንኩ ላይ አስቀምጥላችኋለሁ፣ ዳውንሎድ ማድረግ ትችላላችሁ። ፓዝ ኤንድ ሮው ማለት ነው። በዛ መሰረት እኔ ዳታ ኢትዮጂኤስ ዳታ ዘን ቤስት ዳታ ላይ ገባሁ። ኢትዮጂኤስ ላይ ገባሁ። ከዛ በኋላ ፓዝ ኤንድ ሮው ኤሪያል ፎቶ ኢሜጅ ፓዝ ኤንድ ሮው ልፈልግ። ፓዝ ኤንድ ሮው አለኝ። ፓዝ ኤንድ ሮው ፕሮጀክት የተደረገችው አለች። ስለዚህ እሷን ማምጣት ትችላላችሁ። ይሄን ካመጣችሁ በኋላ ፓዝ ኤንድ ሮው ዙም ቱ ሌየር በሉት። ይሄ ፓዝ ኤንድ ሮው የምንለው ቦክስ አይነት ነገር ነው። ዙም ቱ ሌየርን በለው በትክክል እንዲመጣለች እንደዚህ አይነት ነው። ይሄ የኢትዮጵያ ፓዝ ኤንድ ሮው ነው። ፓዙ ይሄን ያክል ሮው ይሄን ያክል። ስለዚህ ፓዝ ኤንድ ሮው እንድመጣላችሁ ራይት ክሊክ ትሉታላችሁ። ዘን ሌብል ብትሉት ፓዝ ኤንድ ሮውን ያመጣላችኋል ማለት ነው። ከዛ በኋላ የሼፕ ፋይላችሁን ከላይ ታረጉታላችሁ። ሼፕ ፋይላችሁን ከላይ ታረጉታላችሁ። እኔ ለምሳሌ ወለቃ ወተርሼድ ብራው ልጠቀምና ከላይ ላድርገው።
ከላይ አድርጌዋለሁ። ከዚህ በኋላ የኛ የጥናት ቦታችን የሳተላይት ኢሜጅ ለማውረድ ብንፈልግ እዚህ ArcGIS ተጠቅመን እንዴት ነው ፓዝ ኤንድ ሮዋችንን የምናውቀው? የመጀመሪያው ፕሮፖዛል ላይ ስናዘጋጅ ፓዙ ይሄን ያክል ሮ ደግሞ ይሄን ያክል ብለን በሰንተንስ እንጽፋለን። ስለዚህ ያን በሰንተንስ የምንጽፈውን አይደንቲፋይ ማድረግ ነው ዛሬ የተፈለገው ማለት ነው። ስለዚህ እሱን አይደንቲፋይ እያደረኩ ነው እየለየሁ ነው። ስለዚህ ፓዝ ኤንድ ሮ ዙም ቱ ሌየር ነው ዙም ኢን እያልን እንሄዳለን፣ ዙም ኢን እያልን እንሄዳለን። የኔን ፓዝ ኤንድ ሮ አገኘኋት ማለት ነው። ስለዚህ ሼፕ ፋይላችሁን ትጥላላችሁ፣ የኢትዮጵያን ፓዝ ኤንድ ሮ ትጥላላችሁ። ከዛ በኋላ ለምሳሌ ለኔ ወተርሸድ ለኔ የጥናት ቦታዬ ለኔ ወተርሸድ ኮምፓቲብል የሆነው የሳተላይት ኢሜጅ የማወርደው ፓዙ 168 ሮ ደግሞ 053 የሆነ ምንድነው የማወርደው ማለት ነው ሳተላይት ኢሜጅ አወርዳለሁ ማለት ነው። ስለዚህ ፓዝ ኤንድ ሮ በጣም ወሳኝ ነው ቨሪ ኢምፖርታንት ሼፕ ፋይል ናት። ምክንያቱም የትኛው ላውርድ እያልን እየሞከርን ቢኮዝ ለምሳሌ ይሄን ወለቃ ወተርሸድ ለሁለት ቢከፍልብን በኋላ ሞዛይክ እንሰራለን። ሞዛይክን ያሳያችኋለሁ። ሞዛይክ ማለት ሁለቱን በአንድ አገናኝቶ መስፋት ማለት ነው። ራሱን አስችያ አንድ ቶፒክ እንሰራለን በዚህ ላይ። ግን ምንድነው ዛሬ የተፈለገው እንደዛ ብዙ ልፋት እንዳይገጥመን አንድ ሳተላይት ኢሜጅ አውሮፕላን የኤር ፎቶግራፊ የተነሳውን ኦርቶ ፎቶ በዚህ ልክ ወይም ደግሞ ሳተላይት ኢሜጁ ኦርቶ ፎቶ እና ሳተላይት ኢሜጅ በመሰረቱ ልዩነት አላቸው። ሳተላይት ኢሜጅ የሚባለው ሌላ ነው፣ ኦርቶ ፎቶ ግን ኢሜጅ ነው። ስለዚህ ኤኒዌይ ምንድነው ያው ሁሉም በሳተላይት እንትን የሚሉ ስለሆነ በዛ ልክ ይሄኛውን ፓዝ ኤንድ ሮ ስንት ይሆናል የሚለውን አይደንቲፋይ ማድረግ ስለሆነ በኔ እንትን መሰረት በኔ ኮምፒውተር መሰረት በኔ ሼፕ ፋይል መሰረት እዚህ ኮምፒውተር ላይ በሰራሁት መሰረት ለኔ ሼፕ ፋይል የሚሆነው ሳተላይት ኢሜጅ ፓዙ 168 ሮ 053 ይሆናል ማለት ነው። በዚህ መንገድ መስራት እንችላለን ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ።